ሃይ ሌዲስ መንግስት መስሪያ ቤት ውስጥ ምሳሌ ከሆነ እና የውመን ኢን ፖለቲካል ሊደርሺፕ ትሬኒንግ ለመውሰድ አስፓየር የምታረጊ ከሆነ ወይም ደግሞ ኤንጂኦ ውስጥ ሆነሽ ኢንተረስቱ ካለሽ ይህ ቪዲዮ ላንቺ ነው። አፍሪካን ውመን ሊደርሺፕ ኔትወርክ ከአፍሪካ ዩኒየን ኮሚሽን ጋር በመተባበር አሜዚንግ የሆነ የአንድ ወር የውመን ኢን ፖለቲካል ፓርቲሲፔሽን ትሬኒንግ አዘጋጅተዋል ማለት ነው። እኔ ኦልሬዲ ሬጅስተር አድርጌያለሁ። ሬጅስተር አድርጊ። ስልጠናው የአንድ ወር ስልጠና ነው። ስልጠናውን ካገኘሽ በኋላ የምትጠቀሚያቸው ብዙ ጥቅሞች አሉ። አንደኛ የተለያዩ ሊደርሺፕ ፖዚሽን ላይ የተቀመጡ ድርጅቶችን ኤንጂኦ ሴክተርም ሆነ የመንግስት ድርጅቶች ውስጥ ትገናኛለሽ። ጥሩ የሆነ ኔትወርክ ታደርጊያለሽ። ሁለተኛ ደግሞ አሉሚኒ ያለው አፍተር ከአንድ ወር ትሬኒንግ በኋላ ኢንጌጅ የምታደርጊባቸው የተለያዩ ፕላትፎርሞች አሉና እዛ ፕላትፎርሞች ውስጥ ተሳተፊያለሽ። እኔ ኦልሬዲ ተመዝግቤያለሁ። 30 ሴቶች ናቸው አውትስታንዲንግ የሆኑ የሚፈለጉት። እንግዲህ ሁኖስ ከዛ 30 ውስጥ አንዱ አንቺ ልትሆኚ ትችያለሽ። እኔ ኦልሬዲ ነኝ ብዬ ተቀብያለሁኝ። ባይ ዘ ዌይ እንደዚህ አይነት ፕላትፎርሞች የሚጠቅሙት አንደኛ እና ትልቁ ነገር ኔትወርክ ታደርጊያለሽ። ትልልቅ ሰዎች ሃይ ፖዚሽን ላይ ያሉ ሰዎችን ኔትወርክ የምታረጊበትና ኦፕን ዶሮችን አክሰስ የምታረጊበት ትልቅ ኦፖርቹኒቲ ነውና ዶንት ሚስ ኢት ለማለት ነው። ሊንኩን ኮሜንት ሴክሽን ላይ አስቀምጥልሻለሁ ሬጅስተር የምታደርጊበትን ማለት ነው። ስለዚህ አንቺ ማመልክቺ። መልካም እድል